ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ለ2018 ዓ.ም የናቹራል ሳይንስ ተማሪ ለሆኑ ማትሪክ ተፈታኞች ልዩ ቪዲዮ አዘጋጅተንላችኋል። ከመጀመራችን በፊት ግን ይህ ቻናል እርስ በርሳችን የምንማማርበት ቻናል ስለሆነ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። አስቀድሜ እንደነገርኳችሁ ይሄ ቪዲዮ የሚያገለግለው ለናቹራል ሳይንስ ተፈታኞች ብቻ ነው። የሶሻል ሳይንስ ተፈታኝ ከሆናችሁ ሰሞኑን አዘጋጅተን ስንጨርስ እንለቅላችኋለን። ትምህርት ሚኒስቴር የላከው ደብዳቤ መቼም አብዛኞቻችሁ ደርሷችኋል ብዬ ተስፋ አደርጋለሁ። ዋና ሀሳቡን ለመናገር ያህል የአዲሱና የድሮ ስርዓተ ትምህርት የጋራ ይዘት ታስቦ የሚወጣው የ9ኛ ክፍል ብቻ ነው። ሌላው ከ10ኛ እስከ 12ኛ ክፍል አዲሱ ስርዓተ ትምህርት ነው የሚወጣው ይላል። ደብዳቤው ውሸት ሊሆን ይችላል የሚል ግምት ነበር። ነገር ግን ቲክቫ በቴሌግራም ገጹ እውነት መሆኑን ማረጋገጡን ገልጿል። ስለዚህ በዚህ ቪዲዮ የ9ኛ ክፍልን ከአዲሱና ከድሮው ተመሳሳይ ይዘት ያላቸውን መርጠን አውጥተን ከ10ኛ እስከ 12ኛ ክፍል ደግሞ በአዲሱ መጽሐፍ ያለውን የትምህርት ይዘት ኦርጋናይዝ አድርገን በሰብ ቶፒክ ከፋፍለን ተመሳሳይ ምዕራፎችን ደግሞ ኢንተርኮኔክት አድርገን አቅርበንላችኋል። ለጀመራችሁ መከለሻ፣ ላልጀመራችሁ ደግሞ በዚህ ዘዴ ተጠቅማችሁ ብታነቡ ውጤታማ ትሆናላችሁ። ምክር እንዳላበዛባችሁ እንጂ የሆነች ሀሳብ ልንገራችሁ። አምናም ተናግሬያት ነበር፣ አሁንም ልድገምላችሁ። ማትሪካችሁን የሚያወጡት የዩኒቨርሲቲ መምህራን እንደሆኑ ታውቃላችሁ። ስለዚህ ጥያቄውን ሲያወጡ መቼም መጽሐፉን እያገላበጡ ያወጡት። አሁን እናንተን የህፃናት መጽሐፍ ሰጥቼ መጽሐፉን በደንብ አይታችሁ ጥያቄ አውጡ ብላችሁ በጣም ነው የሚያስጠላ አይደል? ስለዚህ ምንድነው የሚያደርጉ መሰላችሁ? በየምዕራፉ መጀመሪያ ላይ ያሉት ዩኒት አውትካምስ ወይም ደግሞ አንዳንድ መጽሐፎች ላይ ለርኒንግ ኮምፒተንሲስ ይሰጣቸዋል። እነዚህ ምን መሰሏችሁ? አንድ ተማሪ አንድን ምዕራፍ ተምሮ ሲጨርስ በምዕራፉ ሊያውቃቸው የሚገቡ ነጥቦች ናቸው። ስለዚህ ጥያቄ ሲያወጡ በእነሱ መሰረት ይሆናል ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? አንዷን ምዕራፍ አንባችሁ ስትጨርሱ ተመልሳችሁ ታያችኋላችሁ። ስታዩቸው ያላወቃችሁት ካለ ወደ ምዕራፉ ተመልሳችሁ ሂዳችሁ ታዩታላችሁ ማለት ነው። የተግባባን ይመስለኛል። እንግዲህ በቃ ሰዓታችን ከምንገድል ወደ ትምህርቶቹ አልፌያለሁ። በቪዲዮ የተካተቱት ትምህርቶች ማቴማቲክስ፣ ባዮሎጂ፣ ፊዚክስ እና ኬሚስትሪ ናቸው። የተደራጁትን ትምህርቶች በቀላሉ በምትረዱት መልኩ በሰንጠረዥ አድርጌ ለእያንዳንዱ ምስል 5 ሰከንድ ሰጥቼ አዘጋጅቼላችኋለሁ። ስክሪንሾት አንስታችሁ ትይዛላችሁ። ያልገባችሁ ማንኛውንም ጥያቄ በኮሜንት መጠየቃችሁን አትርሱ። አሁን ጊዜ አናባክን፣ ወደ ትምህርቶቹ።
እንግዲህ የናቹራል ሳይንስ የ12ኛ ክፍል ማትሪክ ፈተና በዚህ ተጠናቋል። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ሳብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ በሌላ አስተማሪ ቪዲዮ እስከምንገናኝ ቸር ያቆያችሁ።